የ12ኛ ክፍል ተፈታኞች እናንተን በተመለከተ እንዲሁም ደግሞ ስለ ፈተናቸው አዳዲስ መረጃዎች እየወጡ ይገኛሉ። የምትፈተኗቸውን የትምህርት አይነቶች እንዲሁም ደግሞ የሚይዟቸውን ይዘቶች በተመለከተ በይሳት ዝርዝር የሆኑ መግለጫዎች እየወጡ ይገኛሉ። በጥቂቱ ልንገራችሁ። የምትፈተኑት ትምህርትም እንግዲህ ዝርዝሮች ማለት ነው። ፈተና የሚሰጥባቸው የትምህርት አይነቶችን በተፈጥሮ ሳይንስ፣ እንግሊዝኛ፣ ሂሳብ፣ አፕቲቲዩድ፣ ባዮሎጂ እና ኬሚስትሪ እንዲሁም ደግሞ ፊዚክስ ሲሆኑ በማህበራዊ ሳይንስ ደግሞ እንግሊዝኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እንዲሁም ደግሞ ኢኮኖሚክስ መሆናቸውን እየተነገረ የሚገኘው እነዚህ ትምህርቶች እንግዲህ የሚሰጡበት ይዘታቸው ማለት ነው ከ9ኛ ክፍል እስከ 12ኛ ክፍል ሲሆን የ9ኛ ክፍል የቀድሞውን ትምህርት ስርዓት እንዲሁም ደግሞ አዲሱን የትምህርት ስርዓት የሚያካትት መሆኑ ተነግሯል። በተጨማሪም ደግሞ የ10ኛ ክፍልና የ12ኛ ክፍል በአዲሱ የትምህርት ስርዓት ሲሆን ኢኮኖሚክስንም ያካትታል በማለት ነው መረጃዎችን ይዞ እየወጣ የሚገኘው። በዚህ ጉዳይ ላይ ዝርዝር የሆኑ ሀሳቦችን የምትፈልጉ ከሆነ በቴሌግራም ቻናሌ ሙሉ መረጃ ፖስት አድርጌላችኋለሁ። በዚህ ስም ወይም ደግሞ ቴሌግራም ላይ ባዮን አስቀምጬላችኋለሁ፣ እየገባችሁ መከታተል ትችላላችሁ። እንዲሁም ይህ ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ።